ሰላም ውድ እህቶቼ እንዴት ናችሁ? ኤፍራታ ነኝ። በዛሬው ቪዲዮ ፀጉራችን የሚረግፍበትን 10 ምክንያቶች አብረን። አንደኛ፣ የፀጉር አስተጣጠብ። ፀጉር ሁሌም ቢሆን ንጹህ መሆን አለበት። ግን ደግሞ ፀጉራችንን የምንታጠበው ቶሎ ከሆነ ተፈጥሯዊ ቅባቱን እንዲያጣና እንዲሰባበር እናደርገዋለን። እንዲሁም በጣም እየቆየን የምንታጠብም ከሆነ ደግሞ የራስ ቆዳችን በቆሻሻ ስለሚደፈን በ2 ሳምንት አንዴ ወይም 2 በደንብ መታጠብ ይኖርብናል ማለት ነው። ሁለተኛ፣ ዋይድ ቱዝ ኮምብ። ፀጉራችንን ከታጠብን በኋላ ጠባብ ጥርስ ያላቸውን ማበጠሪያ ከመጠቀም ይልቅ ሰፊ ጥርስ ያላቸውን ወይም ዋይድ ቱዝ ኮምብ መጠቀም የፀጉር መሰበርን በደንብ ይቀንሳል። ሶስተኛ፣ የፀጉር ጫፍን መቁረጥ። በፀጉራችን መጨረሻ ወይም ደግሞ ጫፍ ላይ ፀጉራችን መንታ ይኖረዋል እና እሱን በመቁረጥ ማስወገድ ይኖርብናል። ምክንያቱም እየተስፋፋ ተጨማሪ የፀጉር መሰበርን ስለሚያስከትል። አራተኛ፣ የሳትን የትራስ ጨርቅ ወይም ቦኔት። ሁሌም ከመተኛትሽ በፊት የሳትን ቦኔት ወይም ትራስ ጨርቅ ተጠቀሚ። ምክንያቱም በምንተኛበት ጊዜ ግፊት ስለሚኖር የጥጥ የትራስ ጨርቆች ፀጉራችን እንዲሰባበር ያደርጋሉ። አምስተኛ፣ የተጣበቀ የፀጉር አያያዝ። በጣም የጠበቀ የፀጉር አሰራርን አስወግጂ። ምክንያቱም ከመጠን ያለፈ ግፊት ለፀጉር መነቀል ምክንያት ስለሆነ። ሁሌም ሹሩባ የምትጠቀሙ እህቶችም ካላችሁ በየቀኑ ከማደስ ይልቅ ለቆዳችሁ ጊዜ በመስጠት ከሆነ ጊዜ በኋላ ማደስን ልመዱ። ስድስተኛ፣ በሙቀት መጠቀም ወይም ሂት ስታይሊንግ። ከልክ ያለፈ ሙቀትን ማስወገድ ግዴታ ነው። እንደ ብሎ ድራየር ያሉ የሙቀት መሳሪያዎች ፀጉርን ከማዳከም ባለፈ እንዲሰባበርም ያደርጋል። ሰባተኛ፣ ጃንክ ፉድ። ፈጣን ምግቦች እንደ ስኳርና የተቀነባበሩ ምግቦች ፀጉራችን የሚያስፈልገው ንጥረ ነገሮች ያጎላሉ። ስለዚህ በአይረን የበለጸጉ ምግቦችን መመገብና ፕሮቲኖች እንዲሁም ቫይታሚን መውሰድ ያስፈልጋል። ስምንተኛ፣ በቂ እንቅልፍ ማጣት። በቂ እንቅልፍ ማጣት የፀጉር መርገፍን የሚያስከትል ትልቅ ችግር ነው። ስለዚህ በቂ እንቅልፍ ማግኘት አለብሽ። ዘጠነኛ፣ ጭንቀት በጣም ትልቁ የፀጉር መርገፍ ምክንያት ነው። አውቃለሁ እንደሚከብድ፣ ግን ደግሞ በተቻለሽ አቅም ጭንቀትሽን ለመቀነስ ወይም ደግሞ ላለመጨነቅ ሞክሪ። አስረኛ፣ በቂ ውሃ ለመጠጣት። ብዙዎቻችን የማናውቀው ወይም የማናስተውለው ነገር ነው፣ ግን ደግሞ በቂ ውሃ ለመጠጣት ፀጉራችን እንዲነቀልና እንዲረግፍ ያደርጋል።